ልጅ እንዳየሁትም ከሆነ ልጆቹም እንደናገሩኝ ከሆነ ቁርአን ላይ ያለ ወንድ ልጅ ቁጭ ብሎ እንደ ሴት ይሸናል። ሶ ወንድ ልጅ እንዴት እንደ ሴት ቁጭ ብሎ ይሸናል? እሱ ነው የኔ ጥያቄ። ችግሩ ምንድን ነው? ወንድ እኮ ነው ወንድ ልጅ እንዴት ቁጭ ብሎ ሴት ለሴት ነው የተፈቀደውን በእኛ ማስረጃ ምንድን ነው? ማስረጃ እስኪያወጣ ማሳያ። ያው ትልቁ ላይ መክፈል ኦኬ። እንደዚህ አይመችኝም። እንደዚህ ባላ ላሳይ ይችላል። አሁን እንደዚህ ግን አይመችኝ። በቃ እኛ እናወጣለን፣ ችግር የለም። አቡበከር እስኪ ያወጣለት። ስለ ሽንት አሸናነቅ መጽሐፍ ቅዱስ ላይ አለ። በዛ ሚዛን መዝነው እየጠየቀን ነው። አንዴ ያወጣል። ያው መጽሐፍ ቅዱስ ያወጣ ምን ልክፈትላችሁ? የቱ ጋር ይክፈትልህ? ዮናስ ወረድ። በራሱ ጊዜ ወረደ። ሰው ስለ ሽንት አሸናነቅ ያሳስቦት ይጠይቃል። እንዴት ወንድ ልጅ ቁጭ ብሎ ያሸናል ብሎ ይጠይቃል። ችግር የለም። ለማንኛውም ግን ወረድክ። ለማንኛውም ላስረዳችሁ። ሰሞኑን ደግሞ ከሽንት ቤት ጋር ተያይዘዋል። አልገባኝም ወላሂ እንዴት እንደዚህ ጭንቅላታቸው እንዲህ አላህ ሙስተዓን ሽንት ቤት ጋር ተያይዘዋል ሰሞኑን። ለማንኛውም ስለ ሽንት አሸናነቅ እናስረዳችሁ። ችግር የለም። ቆሞ መሽናት ይቻላል፣ ቁጭ ብሎ መሽናት ይቻላል። ሁለቱም ትችላላችሁ። ቁጭ ብሎ መሽናት የሚቻለው መቼ ነው ከተባለ ከምን አንጻር ነው የሚለውን ቢጠይቅ መልካም። እንዴት እንደዚህ ቁጭ ብሎ ይሸናል? ሰው ምን አገናኘው? ዘለቀ ምን አገናኘው? እንደ መጽሐፍ ቅዱስህ ወንድ ልጅ ቁጭ ብሎ እንደሚሸናና እንደሚጽዳዳ አሳያለሁ ገና ማለት ነው። ገብቶሃል አይደል? እና ግባ መግባት ትችላለህ። ራስህን ያወረድከው እኔ አላወረድኩም። ገብቶሃል አይደል? ለማንኛውም ቁጭ ብለህ ነው የምትሸናው የምትጽዳዳው፣ ለዚያውም በመቆፈሪያ ቆፍረህ ነው። ከዚያ በኋላ እንዳው ትከድናለህ። በግድ ከተጽዳዳህ በኋላ ትከድነዋለህ ልክ እንደ ድመት። ካልሆነ እግዚአብሔር በዛ ሰፈር እኔ ትርዋለህ አልገኝም አልመጣም ብሏል። እንድቀድስህ ከፈለክ ክደን ብሏል። ካልተከደነ አይመጣም። ይህን ከነ ማስረጃ ወጥቼ ያሳያለሁ። ግን ከኢስላም አንጻር መጀመሪያ ያለው ልመልስልህ። ለምን የራሳችሁን ሳትመልሱ ወደኛ ትገባላችሁ የሚለውን ተረት እንዲዘጋላችሁ ማለት ነው። ይፋ እንዲዘጋ መሽናት በኢስላም አሸናን ስርዓት ባቡል ሽንት ነው ዛሬ። እንደ ኢስላም ወንድ ልጅ ቆሞ መሽናት ይችላል፣ ቁጭ ብሎ መሽናት ይችላል። እንደ ሁኔታው ይሆናል። ግን ከምን አንጻር? ከጠሃራ ከንጽህና አንጻር። ሙስሊም ጠሃራ የሚባል ነገር አለ ከእርሱ ዘንድ። ቦታቸዋል አይደል? ቆሞ በሚሸና ጊዜ ለምጣድ ድንጋይ ላይ ከሆነ ያ ሽንት ተስፈንጥሮ ወደ ሰውነቱ ይመጣል፣ ይነጅሰዋል። በዚህ ጊዜ ቆሞ መሽናት አለበት ነው ወይ? ላ አይደለም። ቦታቸዋል አይደለ? ቆሞ ቢሸና የዛኔ ተመልሶ ወደ ሰውነቱ ያ ነጃሳ የሚነካውና ጠሃራነቱን የሚያበላሽበት ከሆነ የዛኔ ቁጭ ብሎ ይሽና የተባለው። ቦታቸዋል። የዛኔ ቁጭ ብሎ ይሽና። ለምን? እንዳይነጅሰው ተመልሶ አንተ ጋር እንዳይነጅስ ምናምን ብሎ ሂሳብ አለው ይላ የለም። ነጃሳ ጠሃራ የሚባል የለም ክርስትና ላይ። ዝም ብለህ ነው ሄደህ ከእንትና በሰማይ እንትን የምትኖር አባታችን ብለህ የምትጸልየው። ቦታቸዋል አይደለ? ሁለተኛ ስለዚህ በዚያን ጊዜ ቆሞ የሚሸናው መቼ ነው ከተባለ ድንጋይ ካልሆነ አሸዋ ከሆነ ለምሳሌ በሚሸና ጊዜ ሰውየው ሽንቱ ወደ ሰውነቱ የማይረጭ ከሆነ እዛው ሽንቱን መጦ የሚይዝ ነገር ከሆነ ችግር የለውም። የዛኔ ቆመህ መሽናት ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም በሁሉ መንገድ አድርገዋል። ስለዚህ የሚነጅ ሰው ከሆነ ተመልሶ ጠሃራነቱን የሚያበላሽበት ከሆነ የዛኔ ነው ቁጭ ብሎ ይሽና የተባለው። ገብቶሃል እንጂ ቆሞ መሽናት ይችላል። መቼ ነው ቆሞ መሽናት የሚችለው ከተባለ ያ ቦታ ውሃውን መጦ የሚይዝ ከሆነ ሽንቱን ወደ ሰውነቱ እንዲረጭ የማያደርግ ከሆነ ፈታ ብለህ ቆመህ መሽናት ትችላለህ። ችግር የለም። እሺ ሰይድ አሎ፣ አንዴ ቅድም የነገርኳቸውን ገብተሃል? ሰላሙ አለይኩም ወረህመቱላህ። ወአለይኩም ሰላም ወረህመቱላህ ወበረካቱ። ሰላም ነው። እንዴት ነው እሱ? ደህና አልሐምዱሊላህ። ሻሃዳ መያዝ የሚፈልግ ልጅ አለች።
እሺ አብራ አንተ ጋር አለች? አወድ መርሐባ ተናገር። ሰላም እንዴት አመሻችሁ? ሰላም ነው። ዳና አልሐምዱሊላህ። እሺ እስልምና መቀበል ፈልገሽ ነው? እሺ እንድትቀበይ ያስገደደሽ ምናምን የለም። በራስሽ ፈቃድና ፍላጎት ነው አይደለ? እሺ የምለውን ቃል አብረሽ የተከተልሽ በይ። የምለውን ቃል አብረሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ በምድር ላይ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል አሉ። ያ ሰው ሲሰልም ኃጢአቱ ሁሉ ያለፈ ይማርለታል ማለት ነው። ዛሬ ከእናት ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ሆነሻል ማለት ነው። ሌላው ነገር ምን ያገኛል ከተባለ በቀጣዩ ዓለም ከሞት በኋላ ምን ተስፋ አለው ሰው ከተባለ የዘላለማዊ ሕይወትን ያገኛል። በዚያም ውስጥ ጀነትን ያገኛል። አላህ ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። ሱራ ሉቅማን ላይ መጀመሪያ ገጽ ላይ እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህን ቃል እውነት ነው እያለ ይናገራል። እኔ አሸናፊና ጥበበኛ ሆንኩኝ አምላክም ነኝ እያለ ይናገራል። ስለዚህ ይህ ነው። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ አለበት? ለዚህ ላመነውና ለመሰከረው ለአንድና ብቸኛ ለሆነው አምላክ መስገድ ይጀምራል፣ አምልኮ መስራት ይጀምራል። ያ ነው ሻወር ትወስጃለሽ፣ ንጹህ ልብስ በመልበስ ስለ ውዱ አደራረግ በመማር አብረውሽ ያሉ ሰዎችን ያስተምሩሻል፣ ሶላት መስገድን ትጀምሪያለሽ ማለት ነው። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ይህን ምን አሉ ሐዲስ ላይ ግን የኢስላም ዐላ ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ እያሉ ተናግረዋል። ይህን ይመስላል። ስምሽ ማን ነበረ? ስምሽ ማን ነበር? እሺ ሚት ናቸው አይሰማ መሰለኝ። እሺ ለማንኛውም ቅድም የነገርኳቸውን ሰው እንዴት ብሎ እንደሚሸና ወንድ ልጅ እንዴት መሽናት እንዳለበት መጽሐፍ ቅዱስ ላይ የተቀምጠውን አንዴ ላሳያችሁ። እሱን ይቅርታ እንዴ ጥያቄ ልጠይቅ ፈልጌ ነበረ። ይቻላል፣ ትጠይቃለህ። አብሽር። እግዚአብሔር ምን አለ እዚህ ጋር? ወደ ሜዳም ተወጣበት ዘንድ ከሰፈርህ ውጭ ቦታ ይሆንልህ። አንድ ጊዜ ዘዳግም 23 12 እሺ ይታያቸዋል። ለመጸዳጃ የሚሆንህ ቦታ ከሰፈርህ ውጭ አዘጋጅ አለ። ከዚያስ ከትጥቅህም ጋር መቆፈሪያ ያዝ አለ። ለምንድን ነው መቆፈሪያው? በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። መቆፈሪያ ያስፈለገው ስትጸዳዳ ጊዜ ቆፍረህ መድፈኛ ነው። ልክ እንደ ድመት ከተጸዳዳህ በኋላ መድፈን ግድ ነው። መልስበት አፈር አለ። ከተጸዳዳህ በኋላ አፈር ላይ እዛ እንግዲህ አይ ቁሜ ነው የምጸዳዳው፣ ቁጭ ብለህ ነው የምትጸዳዳው። እንዴት ነው ሰው የሚጸዳዳው? ሄዶ ካካውን ቁመህ ነው የምትጸዳዳው? ላ ቁጭ ብለህ ነው። አይ አይደለም። እንዴት ወንድ ልጅ ቁጭ ብሎ ይጸዳዳል እያሉ ነው ሰዎቹ። ገራሚ ጊዜ ላይ ደርሰናል። ቀጥሎ ምን አለ? ለምንድን ነው እግዚአብሔር ሸፍኖት ያለው ይሄን ካካ? በዚያ ቦታ እግዚአብሔር ስለሚዘዋወር ነው። ሲዘዋወር ጊዜ ካካካየ ይመለሳል።
አይቀድስህም ጭራሽ። ምን አለ ይህን ሲናገር እግዚአብሔር አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር አለ በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን ይላል። አሜን ነው። በዚያ አካባቢ ካካ ካየ ይመለሳል። ያው እንዳይመለስ አለ። ያንን ካየ ይመለሳል፣ አይቀድሰህምም። ስለዚህ ካካን ከካካ በኋላ መክደን ግድ ነው። ምን አገናኘው ይሄን ከመቀደስ ካለመቀደስ ጋር? ያ ጀማ ለማንኛውም ቁጭ ብለህ ትዝራዳለህ። በደንብ አድርገህ ምዕራፍና ቁጥሩን ንገረን እስቲ። ምዕራፍና ቁጥሩን ንገረን። ኦሪት ዘዳግም ምዕራፍ 23 ቁጥር 12 ያ ይታያል። ዘዳግም 23 ይላል። ዘዳግም 23 ቁጥር 12 እሺ፣ ጥያቄ አለ? ሰላም አለይኩም። ይሄ ህግ እኮ የተጻፈው እኮ በዛን ጊዜ ለነበሩ ሰዎች ነው እንጂ ለእኛ አይደለም። ከማን ነው ህጉ የመጣው? ከአሁኑ አምላክህ ነው ወይንስ ሌላ አምላክ ነበር? ኖ ከነቢያቶች ነው። በዛ ጊዜ እግዚአብሔርን አላረካ ስለ ነቢያቶች። አንተ ጥያቄው ምን መሰለህ? ይሄን ህግ ያወጣው የዛሬው አምላክ ነው ወይንስ ሌላ አምላክ ነበር የዛን? ኖ ይሄ እኮ ለትምህርት ተጻፈ ነው የሚለው እንጂ እኮ ህይወት የሚሆነን አዲስ ኪዳን ነው። እኛ እኮ እንደ ታሪክ ነው የምናነበው እንጂ እኮ ብሉይ ኪዳንን እኮ ለህይወታችን አይደለም እያነበብን ያለን። ማን ህግ ያወጣው? የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነው ነው እኮ ጥያቄው። ኖ ነቢያቶች ነው የተናገሩት። በዛ ጊዜ ለነበሩ ሰዎች ነው። ጽላት ቅረጹ ምናምን እያለ የቆመጠጠ እንትን እርሾ አትብሉ ምናምን እያለ ጽፏል። ስለዚህ ያ ብሉይ ኪዳን የነቢያቶች መጽሐፍ እንጂ አምላክ እግዚአብሔር አይደለም እየተናገረ የነበረው ማለት ነው። በዛ ጊዜ ነቢያቶች የጻፉት መጽሐፍ ነው እንጂ ለእኛ አይደለም ህይወት የሰጠን። ያኛውማ ብንከተለው ኖሮ ክርስቶስ ባልተሰቀለ ነበረ። ያ የሚያድንና የምንከተለው ቢሆን ምንድነው የሚያድንህ እኮ? ክርስቶስንም ምንድነው የሚያድንህ?